የማንቸስተር ዩናይትድ ዋንበል ኤል ማግኒፊኮ ብሬኖ ፈርናንዴዝ የማርች ወር የፕሪሚየር ሊጉ ምርጡ ተጫዋች ተብሎ ተመርጧል። እደግመዋለሁ፣ ብሬኖ ፈርናንዴዝ። ይህንን ስም ያገኘው ማንቸስተር ዩናይትድ ከአስቶን ቪላ ጋር ከነበረው ጨዋታ በኋላ ማለት ነው። የሚገርም ፐርፎርማንሱን የተመለከተው የመድፈኞቹ ሌጀንድ ቴሪ ሄንሪ ይሄ ተጫዋችማ ብሬኑን በስትክክል የሚጠቀም ነው፣ ስለዚህ ብሩኖ ፈርናንዴዝ ሳይሆን ስሙ ብሬኖ ፈርናንዴዝ ነው በማለት ከዛ ጨዋታ በኋላ ስም የሰጠው ማለት ነው። ብሩኖ ፈርናንዴዝ በማርች ወር ብቻ 2 ጎልና 4 አሲስት በድምሩ 6 የግብ ተሳትፎ ነበረው። ምናልባት እንደዚህ ስላችሁ 10 ጌም የተጫወተ ሊመስላችሁ ይችላል። ነገር ግን 4 ጨዋታ ብቻ ነው የተጫወተው ማርች ወር ላይ ማለት ነው። ብሩኖ ፈርናንዴዝ በ2020 ለማንቸስተር ዩናይትድ ፊርማውን ካኖረና ወደ ፕሪሚየር ሊጉ ከመጣ ጊዜ ጀምሮ እንደሱ ብዙ ጊዜ የወሩ ምርጥ ተጫዋችን ያሸነፈ ተጫዋች የለም። ፕሪሚየር ሊጉ ላይ ከስቴቨን ጄራርድ እና ከክርስቲያኖ ሮናልዶ እኩል 6 ጊዜ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ፕሪሚየር ሊጉ ላይ 7 ጊዜ መመረጥ የቻሉት 3 ተጫዋቾች ብቻ ሲሆኑ የሊቨርፑሉ መሐመድ ሳላ፣ የሲቲው አጉዌሮ እና የቶተናሙ ሃሪ ኬን ብቻ ናቸው። ብሩኖ ፈርናንዴዝ በዚህ ሲዝን 16 አሲስቶችን ፕሪሚየር ሊጉ ላይ ማድረጉ እንደተጠበቀ ሆኖ ማለት ነው። ምናልባትም አሁን እያሳየ ባለው ምርጥ ፐርፎርማንስ በቴሪ ሄንሪ እና በኬቨን ዲብራይን የተያዘውን በአንድ ሲዝን 20 አሲስት የማድረግ ሪከርድ ማለት ነው በዚህ ሲዝን ምናልባትም ሊሰብረው ይችላል ተብሎ የሚጠበቅ የሚገርም አቋሙን እያሳየ ያለ አይነት ተጫዋች ነው። ወይኔ ይሄን የወሩን የሳምንቱን ይለበልበዋል። ባለፈው የሳምንቱን በላ ብየሰራው አሁን የወሩን በላ። እኔ ይሄን የሳምንትና የወር ዩናይትድ ተጫዋች ካልበላ እኔ ማለት ውል ምንድነው? ውል አለ ነው እንዴ? ባላ ዩናይትድ የሆነ ነገር ተዘጋጅቶ ዩናይትድ ካልበላ ባለፈው የሴቶች የሳምንቱ ምርጥ ተጫዋች ብለው ለሴስኮ ሰጡት። ተመልከት፣ ማይመለከት ጾታ እንኳን የሴት ሆኖ የሚበላው ዩናይትድ ነው። እኔ እኮ ግራ ገባኝ። ለማንኛውም እኔ ብሩኖ ብቻ ይገባዋል ከዩናይትድ። እኔ ብሩኖ ለ6ኛ ጊዜ ነው የበላው፣ ሪከርድ ተጋርቷል። ብሩኖ በየትኛውም ሳምንት ምርጥ ነው፣ ይገባዋል። ባያሸንፍ እንኳን ምርጥ ውስጥ ይግባ። ከዛ ማሸነፍም ካለበት ስለሚችል ነው። የብሩኖ ግን ከዩናይትድ ግን አንድም ተጫዋች አይገባውም። የዩናይትድ የሳምንቱ ምርጥ ተጫዋች እንኳን ቢወዳደር ከዩናይትድ መብላት የለበትም። ከሊድስ ዩናይትድ ነው መሆን ያለበት። ብሩኖ 6ኛ ደረሰ። ጀማው 6ኛ የወሩ ምርጥ ተጫዋች ተብሎ ተሸለመ። ዋው! ዩናይትድ ቤት ግን የሆነ ነገር አለ። የምሬን ነው የምላችሁ። ይሄ ወርሃዊ ነገር ላይ በጣም ዶርጉ እንኳን እኮ በልቷል ዘንድሮ። የሚገርማችሁ ዶርጉ ሳይቀር ይሄ የወሩ ምርጥ ምናምን ተብሎ በልቷልና ምንድነው እዛ ቤት ያለው ነገር ግራ እየገባኝ ነው። ካፒቴን ብሩኖ ፈርናንዴዝ ለ6ኛ ጊዜ የወሩ ምርጡ ተጫዋች ተብሎ ተሸልሟል። እዚህ ልጅ ይገባዋል። እኔ ምንም ጥርጥር የለኝም። ልጁ ድንቅ የሆነ ልጅ ነው። ሁሉም ክለቡ ላይ የሚፈልገው ሊጫወት ቢያየው የሚደሰትበት አይነት ተጫዋች ስለሆነ እንኳንም ሰጡት። ለማንኛውም እንግዲህ የአመቱ ላይ ግን ሲመጣ ከዴክለር ራይስ ጋር አፎካክራችሁ ዴክለር ራይስ መብላት የለበትም ይሄ ልጅ መብላት አለበት ካላችሁ የትርፌ ደጋፊዎች እንጋደላለን የዛን። ምክንያቱም እኛ በቅርቡ ዋንጫ እንበላለንና እንዳትረሷት። ዋንጫ በቅርቡ ስለምንበላ ማለት ነው። የአመቱ ምርጡም የሆነው ዴክለር ራይስ። እንግዲህ በዚህ ሰዓት እጃችን ላይ አለ የምንለው ንብረታችን ብሩኖ ፈርናንዴዝ ለ6ኛ ጊዜ ፕሌየር ኦፍ ዘ መንዝ ከሮናልዶ እኩል ሆኗል። ካልተሳሳትኩ አጉዌሮ ነው 7። ስለዚህ ብሩኖ በዚህ አያያዙ ፕሌየር ኦፍ ዘ መንዝ አይከብደውም። ያው ሰው እጁ ላይ ያለውን ነው። አሁን ለየትኛውም ዋንጫ እየተጫወትን አይደለም። ፕሌየር ኦፍ ዘ መንዝ እንሰክሳለን። በጣም ነው የምንሰክሰው። እና ደግሞ ብሩኖ ነው ገብርኤል እንትና ምን እንዳላልሰማችሁም ኩኛ ከክሮሺያ ጋር በነበረው ጨዋታ ሎንግ ፓስ አድርጎ በጣም አሪፍ ፓስ ነበር ይባላል። እንዴ ከብሩኖ ጋር እኮ ነው የምትጫወተው። ከላይ ምን ይላል ማይ ብራዘር አንብብልኛ። ምን ይላል? ብሩኖ ፕሌየር ኦፍ ዘ መንዝ ነው ይላል። አባት ያወር ማግኒፊኮ ኢትስ ኦፊሻል ማይ ብራዘር። እኔ ባለፈው ለታ ነግራችኋለሁ። ይሄን አሁንም ሰው አልኩት ተሳስቼ። ይሄን ፍጥረት ከዚህ በኋላ የሰው ልጅ ብዬ አልጠራውም። ኤሊየን ነው ይሄ ብያችሁ ነበረ ባለፈው ካስታወሳችሁና እንግዲህ ኤሊየን የሆነ ፍጥረት ሮናልዶና ከጄራርድ ጋር እንግዲህ ይሄኛውን ሪከርድ ማለትም ብዙ የወሩ ምርጥ ተጫዋች ብዙ ጊዜ ያሸነፈን ሪከርድ እንግዲህ ተጋርቷል ማለት ነው። ይሄ ገና ነው ማይ ብራዘር፣ ገና ነው። ገና የአሲስት ሪከርድ ይሰበራል። ገና ደግሞ ይሄን የግል ዋንጫ በእጅ ይዘህ የአመቱ መጨረሻ ላይ እናይሃለን። በቃ ይሄ የኔ ብቻ ሳይሆን ሁሉም ዩናይትድ ደጋፊ ቃል ነው። እኔ ይኸውላችሁ ቀኔን በእንደዚህ አይነት ምርጥ ዜና በቃ ይኸው ፕሪሚየር ሊግ እንካ ብሎ ይሄን ምርጥ ዜና ፋ ያለ ቀን እንዳሳልፍ ሰጥቶኛል።
የፕሪሚየር ሊግ የወሩ ምርጥ ተጫዋች ማን ነው አትልም? ጎብዬ እስቲ ገምት ምን ያስፈልጋል? ብሩኖ ፖርቹጊዝ ማግኒፊኮ ናቴ ትሙት ስለሚቻል ማለት ነው። አሁን ፕሌየር ኦፍ ዘ ዊክ ፕሌየር ኦፍ ዘ መንዝ ሰልችቶናል። ሊጉ ሳያልቅ ፕሌየር ኦፍ ዘ ይር ስጡልን፣ የዓመቱ ምርጥ ተጫዋች ብላችሁ ስጡልን። ማይ ማግኒፊኮ ናቴ ትሙት ይችላል። አረ ንጉሳይ ጎብዬ ኮፒ ሊንክ ሪፖስት ሼር ይገለጠለት ከውስጥ ኮሜንት ላይ ፖርቹጊዝ ማግኒፊኮ ግባ እናውጣው። ብሩኖ ፈርናንዴዝ የመጋቢት ወር የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ ተመረጠ ለስድስተኛ ጊዜ። ክሪስቲያኖ፣ ስቴቨን ጄራርድ እና ብሩኖ ፈርናንዴዝ ነው ይሄን ነገር ያደረጉት። እነዚህ ሶስት ተጫዋቾች የሚበለጡት አይ ቲንክ በኩን አጉዌሮ 7 ጊዜ ተመርጧል። ብሩኖ ፈርናንዴዝ ግን በጣም ማለት ነው እኔ ብዬ ልንገራችሁ በጣም በቃ በእኔ ዘመን ከማያቸው ወይም ከተመለከትኳቸው ድንቅ አማካኝ ከተአማኝነት ጋር ማለት ነው። በዩናይትድ ቤት ብዙ ነገሮች ሲገቡት ግን ያን ነገር ትቶ ዝቅ ብሎ ለዩናይትድ የታመነ ረብጣ ገንዘብ ቀርቦለት ወደ ጎን ያደረገ ድንቅ አማካኝ ብሩኖ ፈርናንዴዝ ይገባዋል። ፕሪሚየር ሊጉ እንግዲህ የወሩ ምርጥ አሰልጣኝ፣ የወሩ ምርጥ ተጫዋችና የወሩ ምርጥ ጎልን ማለት ነው አሳውቆናል። የወሩ ምርጥ ተጫዋች ደግሞ ማለት ነው ብሩኖ ፈርናንዴዝ ተሸልሟል። ምንም ጥያቄ የለውም፣ ምንም ጥያቄ የሌለው ይገባዋል። ወሩ ሙሉ ነበር ኩክ ሲያደርግ የነበረው እንዳለ የምሰራው ፕሌየር ሬቲንግ ቪዲዮ ላይ ማለት ነው። ገብታችሁ ካያችሁት ሄቷች ማድረግ አልቻልኩም። ማን ይሄ ሰውዬ በጣም ማለት ነው የእውነት ምላችሁ ዘንድሮ ዩናይትድ ያለበት ሌቭል እንጂ ማለት ነው በጣም የሚገርም ማለት ነው። አሁን የፕሪሚየር ሊጉ ምርጥ ቶፕ 5 ተጫዋቾች ውስጥ የዚህ ሲዝን ማለት ነው መግባት ይችላል። በጣም ያበደ ሲዝን ነው እያሳለፈ ያለው ማለት ነው። ፈርናንዴዝ በእንግሊዝ እግር ኳስ ማህበር የወሩ ምርጥ ተጫዋች ተብሎ የመጋቢት ወር ምርጥ ተጫዋች ተብሎ ተሸልሟል። ስድስተኛ ጊዜ የወሩ ምርጥ ተጫዋች ተብሎ ተሸልሟል። ከክርስቲያኖ ሮናልዶ ጋር ክብረ ወሰን የተጋራበት ነው። ሮናልዶ ነው በፕሪሚየር ሊግ ብዙ ጊዜ የወሩ ምርጥ ተጫዋች በመባል ብዙ ሽልማት ያለው። ይሄ ተጫዋች ከጥቂት ቀናቶች በፊት በአሜሪካ በነበረው ጨዋታ ለፖርቹጋል 2 አሲስቶችን አድርጓል። አሁን ላይ 30 ጎልና አሲስት በድምሩ ደርሷል። ከፈርሚን ሎፔዝ በላይ ነው። ፈርሚን ሎፔዝ ነው ሁለተኛው 29 ጎልና አሲስት አለው ከአማካይ መስመር ተጫዋቾች። በነገራችን ላይ ያው ስለሚቆርጡት አንዳንዶች ከአማካይ መስመር ተጫዋቾች መካከል ቁጥር አንዱ ብሩኖ ፈርናንዴዝ ነው። 30 ጎልና አሲስት አለው። የትኛው አማካኝ የኔ አይደለም። ከሱ ቀጥሎ ያለው የባርሴሎናው ፈርሚን ሎፔዝ ነው። ተጫዋቹ እንግዲህ 16 አሲስቶችን በማድረግ በሊጉ አንደኛ ደረጃ ላይ ይቀመጣል በአሲስት። በእያንዳንዱ ጨዋታ ብዙ የጎል ድሮችን በመፍጠር 0.57 ይሄም ትልቁ ነው። ብዙ ድሮችን በመፍጠር 99 ድሮችን ፈጥሯል። በየጨዋታው 3.54 ድሮችን ይፈጥራል። ትልልቅ ድሮች 24 ትልልቅ ድሮችን ፈጥሯል። ብሩኖ ፈርናንዴዝ ሪሊ ሂሮ ነው። አስደናቂ ብቃቱን እያሳየ ነው የሚገኘው ብሩኖ ፈርናንዴዝ። የማንቸስተር ዩናይትድ ሞተር ነው። የማንቸስተር ዩናይትድ ሁሉ ነገር ነው እና አሁን ላይ ተጫዋቹ በተለይ የፖርቹጋል ብሔራዊ ቡድን ረጅም ጉዞ የሚጓዝ ከሆነ የፖርቹጋል ብሔራዊ ቡድን እስከ ፍጻሜ የሚቀጥል ከሆነ ዋንጫውን ማንሳት የሚችል ከሆነ ለባላንዶር ከሚጣጩ ተጫዋቾች መካከል አንዱ እንደሚሆን በትልቁ እየተገመተ ነው የሚገኝ። ይህም ፐርፎርማንሱን በክረምቱ የዓለም ዋንጫ መቀጠል የሚችል ከሆነ ብሩኖ ፈርናንዴዝ በዚህ ሲዝን የፕሪሚየር ሊግ ፕሌየር ኦፍ ዘ ይር አይገባውም። ምክንያቱም ካስመዘገባቸው 16 አሲስቶች ውስጥ 9ኙ በሴት ፒስ የተገኙ ናቸው የሚሉ አርጊመንቶችን ከአርሰናል እንዲሁም ደግሞ ከሌሎች ክለብ ደጋፊዎች ሰምቻለሁ። በዚህ ቪዲዮ ለዛ መልስ እንሰጣለን። ከዛ በፊት ግን ለምን ብሩኖ ፈርናንዴዝ እንዳልኩት ይችን ቪዲዮ አይተን እንምጣ። Bruno Fernandes. This guy thinks. እንደሰማችሁ ቴሪ ኦንሪ ብሩኖ ፈርናንዴዝ የዚህ ሲዝን ፐርፎርማንሱን አናላይዝ ያደረገ የተጠቀመበት ወርድ ነበረ። እግሩ ሳይሆን በጭንቅላቱ ነው እግር ኳስን የሚጮተው ሲል ነበረ። ፉል ቪዲዮን ስካይ ስፖርት ዩቲዩብ ላይ ታገኙታላችሁ። ልታዩት እንግዲህ በዚህ ሲዝን ካስመዘገባቸው 16 አሲስቶች ውስጥ 7ቱ ብቻ ናቸው በኦፕን ፕሌይ። ግን ይህ የእሱ ችግር አይደለም። ምክንያቱም በኦፕን ፕሌይ የጎል እድሎችን ክሬት በማድረግ ብሩኖ ፈርናንዴዝ ከፍሎሪያን ቨርዝ እንዲሁም ደግሞ ሶስተኛ ካለው ከኤንዞ ፈርናንዴዝ ጋር ያለውን ልዩነት እዩት። 73 ነው። ተከታዮቹ 47 እና 46 ናቸው። በተለይም ደግሞ የአርሰናል ደጋፊዎች ከብሩኖ ፈርናንዴዝ ቀድሞ ይህንን የፕሌየር ኦፍ ዘ ይር አዋርድ መብላት አለበት የሚሉት ዴክለን ራይስ እዚህ ሊስት ውስጥ የለም።
ብቸኛው የአርሰናል ተጫዋች ባካዮ ሳካ ነው 44 በኦፕን ፕሌይ እድሎችን የፈጠረው። ራይስ አብዛኞቹ የጎል እድሎችን መፍጠር የቻለው በሎንግ ፍሮ እንዲሁም ደግሞ በሴት ፒስ ነው። ኢቭን በዛ ራሱ ብሩኖ ፈርናንዴዝ ጋር ኮምፔር ስናረገው ዴክለን ራይስ 58 እድሎችን የፈጠረው፣ ብሩኖ ፈርናንዴዝ 101 እድሎችን የፈጠረው በሴት ፒስ እንዲሁም ደግሞ በኦፕን ፕሌይ። በአጠቃላይ ብሩኖ ፈርናንዴዝ በዚህ ሲዝን በኦፕን ፕሌይ ክሬት ባረጋቸው ቻንሶች ኮምፔር መደረግ ያለበት ከፕሪሚየር ሊግ ተጫዋቾች ከነ ዴክለን ራይስ ጋር ሳይሆን ከነ ማይክል ኦሊሴ ከነ ጁቬንቱሱ ይልዳዝ ጋር ነው። እንደምታዩት ኢቭን በኢሮፕ ቶፕ 5 ሊጎች ውስጥ እሱ አንደኛ ሆኖ እየመራ ነው። ስለዚህ ብሩኖ ፈርናንዴዝ አሲስት የሚያደርገው ከሴት ፒስ ብቻ ነው ማለት አለማወቅ ነው። በተለይም ደግሞ ኢቭን 9 አሲስቶቹ ከሴት ፒስ የተገኙት እንደ አርሰናሎች በረኞችን እንዲሁም ደግሞ በኦንጎል የተቆጠሩ ሳይሆን ታስበውና ታቅደው የተደረጉ መሆናቸውን ሃይላይቶቹን እንድታዩ አድቫይዝ አረጋችኋለሁ። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መጫወት ከጀመረ በኋላ ዛሬ 6ኛውን ፕሌየር ኦፍ ዘ መንዝ የሚል አዋርዱን በማሸነፍ ከሮናልዶ እንዲሁም ደግሞ ከጄራርድ ጋር መስተካከል ችሏል። ሪካርዱን ከያዙት ከአጉዌሮ ከኬን እና ከሳላም ጋር ለመስተካከል አንድ ነው የሚቀረው። በዚህ ሲዝን አንድም የአርሰናል ተጫዋች ፕሌየር ኦፍ ዘ መንዝ አልተባለም። ታዲያ በየትኛው መስፈርት ነው የፕሪሚየር ሊግ ፕሌየር ኦፍ ዘ ይር መባል ያለባቸው? ዴክለን ራይስም ሆነ ጋብሪኤል። ስለዚህ እነዚህም ፕሪሚየር ሊግ ሳይበሉ የፕሪሚየር ሊግ ፕሌየር ኦፍ ዘ ይር አዋርድን ያሸነፉ ተጫዋቾች ብሩኖ ፈርናንዴዝ መቀላቀል አለበት። ፒሪየድ። የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች እንደሚሆን ምንም አይነት ጥርጣሬ የሌለው ብሩኖ ፈርናንዴዝ ማለት ነው እንደገና የወሩ የፕሪሚየር ሊጉ ምርጥ ተጫዋች በመሆን ተመርጧል። የዓመቱ ምርጥ ተጫዋች የፕሪሚየር ሊጉ ብሩኖ ፈርናንዴዝ ከዚሁ ሰለብሬት አድርገው የማንቸስተር ዩናይትድ ደጋፊዎች የታላቁና የገናናው ክለብ ምርጡ አምበል የዓመቱ ምርጥ ተጫዋች ይሆናል።